ጃፓናውያን ትኩስ ዓሳ ይወዳሉና ትኩስ ዓሳ ነው የሚመገቡት። የዋለ ያደረ ዓሳ አይመገቡም። በጣም ነው የሚያፈቅሩት ትኩስ ዓሳ እና የጃፓን ውሃዎች ትኩስ ዓሳ የሚያቀርቡ የጃፓን ውሃዎች ለብዙ አስርት ዓመታት ብዙ ዓሳ ማቅረብ ተሳናቸው። የጃፓን ዓሳ አቅራቢ ድርጅት ዓሳ አስጋሪዎች ብዙ ዓሳ ማቅረብ አልቻሉም። ስለዚህ ሩቅ መሄድ ነበረባቸው፣ በአካባቢው ያሉ ውሃዎች ብዙ ዓሳ ማምረት ስላልቻሉ ማለት ነው። እና ሩቅ ሲሄዱ ለ2 ቀን ለ3 ቀን ለሳምንት ይቆዩ ነበር። ምክንያቱም ሩቅ ሄደው ዓሳ አስግረው ይዘው መምጣት ነበረባቸው ማለት ነው። ይዘውት የሚመጡት ዓሳ 2 ቀን 3 ቀን ስለሚያድር ጣዕሙን ያጣል፣ ትኩስነቱን ስለሚያጣ ረከሰባቸው። እነዛ ጃፓናውያን ትኩስ ዓሳ የለመዱ ጃፓናውያን በነበረው ዋጋ ሊገዟቸው አልቻሉ፣ ከሰሩ። ስለዚህ ሌላ መፍትሄ መፈለግ ነበረባቸው። መፍትሄው ፍሪጅ መትከል ነው፣ ጀልባዎቹ ጋር ማለት ነው። እና ጀልባዎቹ ጋር ፍሪጅ ተክለው በዛ ፍሪጅ ይዘዋቸው ይመጣሉ። ያው ቀዝቃዛ ነው። ነገር ግን በዛ ፍሪጅ ከተው ቢያመጡም ለ2 ቀን ለ3 ቀን ፍሪጁ ስለሚቆይ እርቀት ሄደው ብዙ ዓሳ ማምጣት ቢችሉም ዓሳው ግን እንደነበረው ጣዕም አልነበረም። እንዳለመታደል ሆኖ ጃፓናውያን ትኩሱን ዓሳ መለየት ይችላሉ። የትኛው ትኩስ እንደሆነ፣ የትኛው እንደዋለ እንዳደረ፣ የትኛው ፍሪጅ እንደነካው ይችሉበታል፣ ይለያሉ። ጣዕም የለውም፣ ጣዕሙን ያወዳድሩታል። አሁንም ስለከሰሩ ሌላ መፍትሄ ፈለጉ። ሁለተኛው መፍትሄ ታንከር ጀልባዎች ላይ ተክሎ በታንከሩ ውስጥ ውሃ አድርጎ በዛ ውሃ ውስጥ ዓሳዎችን ይዞ መምጣት ነው። ይህ መልካም ነገር ነው። ምክንያቱም በውሃ ውስጥ ዓሳው ከሆነ ውሃ ካለው ዓሳው አይሞትም፣ እስከነ ነፍሱ ይደርሳል። ሁለተኛ ሩቅ ቦታ ሄደው ዓሳ ይዘው ይመጣሉ። ለ2 ቀን ለ3 ቀን ማደር ይችላሉ፣ እስከነ ነፍሱ ዓሳ ይዘው ስለሚደርሱ ማለት ነው። ነገር ግን ታንከር ስለነበረ ብዙ ዓሳ በአንድ ላይ ስለሚሆን ስለሚደራረብ ስለሚጨናነቁ ላይና ውስጥ ስለሚሆኑ እንደፈለጋቸው ሙቭ ስለማያደርጉ ስለሚደራረቡ ይደክሙ ነበር። ስለሚደክሙ ላይክ እንደሞቱ ነው ኮንሲደር የሚደረጉ። ጣዕማቸውን ይለቃሉ ማለት ነው። በጣም ደካማ ናቸው፣ ከነ ኢነርጂያቸው አይደሉም። አሁንም ጃፓናውያን ትኩስ ዓሳ የሚበሉ ጃፓናውያን በዛው ቀጠሉ። በነበረው ዋጋ መግዛት አልቻሉ፣ ለዩት። አሁንም እነዛ ጃፓናውያን ዓሳ አቅራቢ ጃፓናውያን ሌላ መፍትሄ ፈለጉ። ሶስተኛው መፍትሄ በታንከሩ ውስጥ በውሃ ውስጥ ሻርክ መጨመር። ሻርክ እንደምታውቁት ትንንሽ ዓሳዎችን ይበላል። ለምን ሻርኩን ጨመሩት? በዛ ሻርክ ውስጥ ሻርኩ ሲጨመር በዛ ውሃ ውስጥ ሻርኩ ሁሉንም ዓሳ ባይበላ፣ ነገር ግን ትንሽ ዓሳም ቢበላ ትንሾችም ቢበላ የሚቀሩት ዓሳዎች ማረፍ አይችሉ፣ መድከምና መዛልና መተኛት አይችሉ። ራሳቸውን ነፍሳቸውን ማዳን ስላለባቸው ከሻርኩ ማምለጥ ስላለባቸው እዛ ከሚበሉበት ቦታ እስከሚደርሱ ድረስ እንደፈለጋቸው ሙሉ ይሆኑ ነበር። ያላቸውን ኢነርጂ አውጥቶ ይጠቀሙ ነበር፣ ነፍሳቸውን ማዳን ስላለባቸው ማለት ነው። ስለዚህ እኛም ሻርክ ያስፈልገናል፣ ከነ ጣዕማችን እንድንቆይ፣ ከነ ኢነርጂያችን እንድንቆይ፣ ከተኛንበት እንድንነሳ፣ እንዳንሰንፍ፣ ጉልበታችን እንዳይዝል ሻርክ ያስፈልገናል። የሚቀሰቅሰን ፕሮብለም ያስፈልገናል።